ሰላም ጤና ይስጥልን ውድ ቤተሰብ፣ በቅድሚያ እንኳን ወደ ቤተ ተዋህዶ ቻናል በሰላም መጡ እያል ይህ ቻናል ስሙ እንደሚያመላክተው የኦርቶዶክስ ክርስትና አስተምህሮቶችን ለመማር ታስቦ የተዘጋጀ ቻናል በመሆኑ በቅድሚያ እርስዎ ቻናሉን ሰብስክራይብ ያድርጉና ወዳጅ ጓደኛ ዘመድ እንዲቀላቀሉ መረጃውን በቅንነት ያደርሱ ዘንድ በአክብሮት ጠይቃለሁ። ስለሚያደርጉትም ከልብ አመሰግናለሁ። ሰላም ጤና ይስጥልን ውድ የተዋህዶ ቤተሰቦች፣ አማላጇ የድንግል ማርያም ወዳጆች፣ የቸሩ መድኃኔዓለም ልጆች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰብ በዛሬው ዕለት ስለ ሐሙስ ስነ ፍጥረት ምንነት የምንመማር ሲሆን ከዛ በፊት ግን እንደተለመደው ባለፈው ከተማርነው የረቡዕ ስነ ፍጥረት ውስጥ የተወሰነውን እንደሚከተለው እናስታውሳለን። በዚህም በዕለተ ቀዳሚት ወይም በመጀመሪያው ሰዓት ሌሊት ለይኩን ብርሃን ውስተ ጠፈረ ሰማይ ብሎ ፀሐይን ጨረቃና ከዋክብትን እንደፈጠረ፣ በዚህ ጊዜ መላእክት እንዳመሰገኑ፣ የእነዚህ የፀሐይ የጨረቃና ከዋክብት ተፈጥሯቸውም የፀሐይ ከእሳትና ከነፋስ ሲሆን የጨረቃና ከዋክብት ደግሞ ከነፋስና ከውሃ እንደሆነ፣ ይህንን ሲያደርግ ከደገኛው ብርሃን የስንዴ ቅንጣት ያክል አምጥቶ ከሰባት ከፍሎ ሰባቱን እጅ ለፀሐይ እንዳደረገው ቀሪውን አንድ እጅ መልሶ ለሰባት ከፍሎ ሰባቱን እጅ ለጨረቃ እንዲሁም አንዱን እጅ ለከዋክብት አድርጎ አላልቆ ወይም በደረጃ ለያይቶ እንደፈጠራቸው፣ በዚህም ፀሐይ ከጨረቃ ጨረቃ ከከዋክብት እንደሚበላለጡና ሲመላለሱባቸው መኖሪያ 6 መስኮቶችን በምስራቅ 6 መስኮቶችን በምዕራብ እንዳደረገላቸው፣ ለጨረቃም እስከ 15 ቀን ድረስ መጋቢ ወርሃ መልአክ ብሎ ብርሃን እያመጣ እንደሚጨምርባት፣ ከ10 ቀን በኋላም ብርሃኗ እየተከፈለ ሲሄድና ጨርሶ ሲጠፋም ከፀሐይ ጋር ተራክቦ እያደረገች መልሳ ብርሃን እንደምትለብስ በመውጣት በመግባት ጊዜም ፊታቸውን ወደ ምስራቅ አድርጎ ለሰው ልጆችና በዚህ ዓለም ለሚገኙ ፍጡራን ሁሉ እንዲያበሩላቸው ብሎ እንደፈጠራቸውና የዕለተ ረቡዕ ስራውን ፍጥረቱን እንዳቆመ ወይም እንደተወ ሲተውም ደክሞት ወይም መሽቶበት ሳይሆን በማክሰኞ ስነ ፍጥረት ሚስጥረ ሥጋዌን እንደነገረን ሁሉ በረቡዕ ስነ ፍጥረትም ስርዓተ ቤተ ክርስቲያንን ሲነግረን እንደሆነ፣ በስርዓተ ቤተ ክርስቲያን ውስጥም በመጀመሪያ ቤተ ክርስቲያን የተባሉ ምዕመናን እንደሆኑና ሌሎች ዝርዝር ጉዳዮችን በትርጓሜና በምሳሌ እየተመማርነ ወይም ያየን ሲሆን፣ በዛሬው ዕለት ወይም 5ኛው ክፍለ ትምህርታችን ደግሞ ስለ ዕለተ ሐሙስ ወይም ስለ ሐሙስ ስነ ፍጥረት ምንነት እንመማራለን። በዚህም የዕለተ ሐሙስ ስነ ፍጥረት እንደምነው ቢሉ በመጀመሪያው ሰዓት ሌሊት ለታውፅ ባህር ዘቦ መንፈስ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚጓዙ በክንፍ የሚበሩ ደመ ነፍሳዊ የሆኑ 3 ፍጥረታት ተገኝተዋል ወይም ተፈጥረዋል። እውቀትንም በደመ ነፍስ እንዲያውቁ አድርጓቸዋል። እነዚህ እስከ የት ተገኙ ቢሉ ከአራቱ ባህርያት ማለትም ከውሃ ከመሬት ከነፋስና ከእሳት ሲሆን እንዲህ ሆነው ተፈጥረው ወደ የብስ በረው የወጡ ሲኖሩም እዛው በባህር የቀሩም አሉ። እንዲሁም በየብስ ውለው ለአዳር ወደ ባህር ተመልሰው የሚመጡም አሉ። ምክንያቱም በባህር የተፈጠሩ በየብስ ማደር አይቻላቸውም፣ በየብስ የተፈጠሩ ደግሞ በባህር ማደር አይቻላቸውምና፣ ስለዚህ በባህር የፈጠራቸውን ለአዳር ወደ ባህር እንዲመለሱ አድርጎ ተወ። እዚህ ጋር ምን ነው ጌታ ደክሞት ወይስ መሽቶበት ነው ስራውን የተወ ወይም ያቆመ ቢሉ ደክሞት ወይም መሽቶበት አይደለም። ነገር ግን በዕለተ ረቡዕ በፈጠረው ስነ ፍጥረት ሚስጥረ ቤተ ክርስቲያንን እንደነገረው ሁሉ በዕለተ ሐሙስ በፈጠረው ስነ ፍጥረት ሚስጥረ ጥምቀትን ሲነግረን ነው። ሚስጥረ ጥምቀትስ እንደምን ነው ቢሉ ባህር የጥምቀት ምሳሌ ሲሆን ከዛው የተገኙ ፍጥረቶች የሰዎች ምሳሌዎች ሲሆኑ ከባህር ተገኝተው በረው ወደ የብስ የወጡት የኢጥሙቃን ወይም ክርስቲያን ያልሆኑ የማይጠመቁ ምሳሌ ሲሆን እዛው የቀሩት ደግሞ የጥሙቃኑን ክርስቲያን የሆኑ ጥምቀትን የሚቀበሉ የሚጠመቁ ምሳሌዎች ናቸው። በሌላ በኩል አንድ ጊዜ ወደ የብስ አንድ ጊዜ ወደ ባህር የሚሉት ደግሞ አንድ ጊዜ ወደ ክርስትና ሕይወት አንድ ጊዜ ወደ ክደት የሚመላለሱት ምሳሌዎች ሲሆኑ፣ በሌላ በኩል ባህር በዕለተ ዓርብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለት ጊዜ ከጎኑ የወጣው ማየገቦ አምሳል ነው። እንዲሁም በረው የወጡት ከሕገ ሥጋ ከሕገ ነፍስ ከሕገ እንስሳ ከሕገ መላእክት ይበልጣል በማለት ከዘመድ ባዳ ከአገር ምድረ በዳ ይሻላል ብለው በዋሻ በፍርትካ ተጠግተው ተጠልለው ጤዛ ልሰው ደንጋይ ተንተረሰው በበረሃ የሚኖሩ ምዕመናን ምሳሌዎች ናቸው።
ከዚያው ከባህር የቀሩት ደግሞ ሚስት ባል አግብተው ወልደው ከብደው ሀብት አፍርተው ነግደው ከሚያገኙት አስራት በኩራት ሰጥተው እንግዳ ተቀብለው የሚኖሩ ምዕመናን ምሳሌዎች ሲሆኑ እንዲሁም አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉት እጸበ ገዳም ወይም የገዳም ሕይወት ቢያስጨንቃቸው ወደ ተድላለም ሲሰለቻቸውና የነፍሳቸው ነገር ትዝ ሲላቸው ወደ ገዳም የሚሄዱ የነገብቶ ወጣ ምሳሌዎች ናቸው። በሌላ በኩል እነዚህን ሶስት አይነት ፍጡራን እየመጠናቸው በደመ ነፍስ ሕይወት የሚያውቁበትን እውቀት አሳደረባቸው ላልነው ምዕመናን በጥምቀት መንፈሳዊ እውቀትን ለማግኘታቸው ምሳሌ ሲሆን ዳግመኛም በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ሶስት ፍጥረታት ተገኝተዋል ላልነው በልብ መሳብ የመንግስት ምሳሌ ሲሆን በእግር መሽከርከር ደግሞ የክህነት ምሳሌ ናቸው። በልብ ከመሳብ በእግር መሽከርከር እንደሚበልጥ ሁሉ ከመንግስትም ክህነት ይበልጣል። በክንፍ መብረር ደግሞ የጥምቀት ምሳሌ ሲሆን በእግር ከመሽከርከር በክንፍ መብረር እንደሚበልጥ ሁሉ ጥምቀትም የሥላሴ ልጅነትን ታስገኛለችና ከሁሉም ትበልጣለች። በሌላ በኩል በልብ የሚሳቡ የሕጋውያን ሰብአ ዓለም በእግር የሚሽከረከሩ የመነኮሳት ምሳሌዎች ሲሆኑ በልብ ከመሳብ በእግር መሽከርከር እንደሚበልጥ ሁሉ ከሕጋውያን ወይም ትዳር መስርተው ሀብት አፍርተው ምጽዋት ሰጥተው እንግዳ ተቀብለው ከሚኖሩ መነኮሳት ይበልጣሉ። እንዲሁም በክንፍ የሚበሩ የሰማዕታት ምሳሌዎች ሲሆኑ በእግር ከመሽከርከር በክንፍ መብረር እንደሚበልጥ ሁሉ ከመነኮሳትም ሰማዕታት ይበልጣሉ። እንዲሁም ሶስት ወገን አድርጎ ፈጠራቸው ብለን ነበርና ጥምቀት ለሶስት ትውልድ ማለትም ለትውልደ ሴም፣ ለትውልደ ያፌት፣ ለትውልደ ካም መሰጠቷ ምሳሌ ነው። አንድም ልጅነት በሶስት ማለትም በአብ በወልድ በመንፈስ ቅዱስም ለመሰጠቷ ምሳሌ ሲሆን ሐሙስ ማለት አራተኛ ማለት ሲሆን የዕለተ ሐሙስ ስነ ፍጥረት ከሙሉ በከፊሉ ከብዙ በጥቂቱ ይሄ ነው። ውድ የተዋሕዶ ቤተሰቦች የዕለተ ሐሙስ ወይም የአምስተኛው ቀን ስነ ፍጥረት ከብዙ በጥቂቱ ከሙሉ በከፊሉ ይህ ሲሆን እኔም ለዕለቱ አዘጋጅቼ ያቀረቡላችሁ ትምህርት ይሄን ይመስል ነበር። ቀጣይ የስድስተኛው ቀን ወይም የዕለተ ዓርብ ስነ ፍጥረትን አስተምሮት አዘጋጅቼ ይዤ እንደምቀርብ እየገለጽ ምናልባት እርስዎ ወደ ቻናል የመጡት ለመጀመሪያ ጊዜ ከሆነ እባክዎ አሁኑኑ ይህን ቻናል ሰብስክራይብ ያድርጉና ሁሌም ሃይማኖታዊ ትምህርቶች ሲጫኑ መልእክት እንዲደርሰው የማስታወቂያ ወይም የደወል ምልክቷን ይጫኑ። ዘመድ ጓደኛም እንዲቀላቀል በቅንነት ሼር ያድርጉ፣ መረጃውን ያካፍሉ። ተሰባስበን በጋራ እንመማር። መምህሩ ባለቤቱ መድኃኔዓለም ነው። የእኛ ትብብርና ቅንነት ለሰበብ ነው። በመጨረሻም ለተሻለ ግንዛቤ ከመግቢያ ጀምሮ በቅደም ተከተል የተጫኑ ሁሉንም ክፍለ ትምህርቶችን ያዳምጡ ዘንድ እያሳሰብ ቀጣይ በዕለተ ዓርብ ስነ ፍጥረት አስተምሮት እስከምንገናኝ እስከዚያው የእግዚአብሔር ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን። ይቆየ